ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን እንግሊዘኛን ለማንበብ ቁልፍ ነገሮች ምን ናቸው የሚለውን በተለየ ሁኔታ እንማማራለን። እንግዲህ አብዛኞቻችን በተለይ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች ለማንበብ ለመጻፍ ብዙዎቻችን ተቸግረናል። ሰው እንዴት ነው በቀላል መንገድ ማንበብ መጻፍ የምንችለው? ከየት ተነስተን ወደ የት ነው መሄድ ያለብን? ምንድን ነገሮችን ነው ማወቅ ያለብን የሚለውን ነገር በዚህ ቪዲዮ ወይም ትምህርት ቀለል አድርጌ የማስተምራችሁ ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን እስከ መጨረሻው ድረስ መከታተል ይኖርባቸዋል። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ሳብስክራይብ በማድረግ እንዲሁም ደግሞ ሳብስክራይብ ያደረጋችሁ ቤተሰቦች ሼር፣ ላይክ በማድረግ ለብዙዎች ተደራሽ አድርጉልን። ወደ ትምህርቱ እንሄድ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንግዲህ ከዚህ ጋር የምታያቸው የተለያዩ የእንግሊዘኛ ንግግሮች ተቀምጠዋል። ሰው እነዚህን የእንግሊዘኛ ንግግሮች እንዴት ነው በቀላል መንገድ ሳንንተባተብ ማንበብ የምንችለው መተርጎምስ የምንችለው የሚለውን እንማማራለን። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ አልፋቤት ማን ነች? አይ ነች። አይ መሆኗን እናውቃለን። ነገር ግን ምን አይነት ድምፅ አላት? ማን ብለን እናንባት ወደሚለው ስንሄድ አይን አይ ብለን እናነባለን። አይ ትላላችሁ። ከዛ ወደዚህኛው ስንሄድ ከዚህ ጋር ስንት አናባቢ ይታያቸዋል? ሁለት አናባቢ ኤ እና ኢ። ስለዚህ የመጀመሪያው ተነባቢ ነች፣ ሁለተኛዋ ደግሞ አናባቢ ነች። አናባቢ ከተነባቢ ጋር ሲመጣ በአንድ ነው የምታነቡት። ስለዚህ ኤችኤ እንደምን ይነበባል? እንደ ሃ ማንበብ። ሃ ሚል ድምፅ አለው። ሁሌም በእንደዚህ አይነት መንገድ ሲመጣ ኤችኤን ሃ ብለን እናነባለን። ቪና ኤን በአንድ ላይ ቭ ሚል ድምፅ አላቸው። ከዛ በቀላል ምን ብዬ አነባዋለሁ? ሃ ቭ፣ ሃቭ። ኦኬ። ከዛ ወደዚህኛው ስንሄድ ቲና ኦ ቱ ሚል ድምፅ አላቸው፣ ወይም ደግሞ እንደ ቱ ይነበባል። ቱ ብለን እናነባለን። ጅና ኦን ጆ ሳይሆን ጎ ብለን ነው የምናነበው። ጎ። ኦኬ። ከዚህ በኋላ በቀላሉ ምን ብዬ አነባዋለሁ? አይ ሃቭ ቱ ጎ። አይ ሃቭ ቱ ጎ ምን ማለት ነው? መሄድ አለብኝ ማለት ነው። አይ ሃቭ ቱ እስከሚለው ድረስ አለብኝ የሚል ትርጉም አለው። ጎ ማለት ደግሞ መሄድ ማለት ነው። ስለዚህ አይ ሃቭ ቱ ጎ ስንል መሄድ አለብኝ ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ምንም ልዩነት የለውም። ልዩነቱ ከዚህ ጋር ብቻ ነው እንጂ ሌላው ተመሳሳይ ነው። ስለዚህ አይን አይ እላለሁ። ኦኬ፣ ወደዚህኛው ስንሄድ ኤችኤን ምን ብለን ያነበብነው? ሃ ብለን ያነበብነው። ቪኢን እንደ ቭ ነው ያነበብነው። ስለዚህ በአንድ ላይ ሃ ቭ፣ ሃቭ። ኦኬ፣ ከዛ ቲኦን ምን ብዬ አነባለሁ? ቱ ሚል ድምፅ አለው። ወደዚህኛው ስንሄድ ኢን ለብቻዋ ኢ ብለን እናነባለን። ሁለተኛዋ ኤ አትነበብም። ለምን መሰላችሁ? የመጀመሪያዋ አናባቢ ነች፣ ሁለተኛዋ አናባቢ ነች። ስለዚህ ሁለት አናባቢዎች በተከታታይ ከመጡ የመጀመሪያውን ካነበብነን ሁለተኛዋ አናነባትም። ያ ማለት በተናጋ በጉሮሮ የሚያልፍ ድምፅ ነው እንጂ ያለው ራሱን ችሎ ድምፅ አያናወጣበትም፣ አይነበብም ማለት ነው። ስለዚህ ኢን ኢ እንላለን፣ ቲን እንደት በአንድ ላይ ኢ ት፣ ኢት። ኦኬ፣ ሙሉ ልናነበው። አይ ሃቭ ቱ ኢት፣ አይ ሃቭ ቱ ኢት፣ መብላት አለብኝ። ለምን? ኢት ማለት መብላት ነው። አይ ሃቭ ቱ ማለት እንደነገርኳችሁ አለብኝ ማለት ነው። ስለዚህ አይ ሃቭ ቱ ኢት ስትሉ መብላት አለብኝ ያላቸው ነው። ኦኬ፣ ወደዚህኛው ሰድኛውስ ምን ይላል? በተመሳሳይ አይን አይ እላለሁ። ኦኬ፣ ከዛ ኤችኤን እንደ ሃ፣ ቪኢ እንደ ቭ፣ በአንድ ላይ ሃ ቭ፣ ሃቭ። ኦኬ፣ ከዛ ቲኦን ቱ። ኦኬ፣ ወደዚህኛው ስንሄድ ደብሊው ከአር ጋር ሲመጣ ደብሊው ምን አትልም? አትነበብም። ስለዚህ ደብሊውን አልፍና አር አይን ራይ እላለሁ። ራይ ሚል ድምፅ አለው። ቲኢ እንደ ት፣ በአንድ ላይ ራይ እት፣ ራይት። ኦኬ፣ ሙሉ ላንበው። አይ ሃቭ ቱ ራይት፣ አይ ሃቭ ቱ ራይት፣ መጻፍ አለብኝ ማለት ነው። ለምን? ራይት ማለት መጻፍ ነው።
አይ ሃቭ ቱ ስንል እንደነገርኳችሁ አለብኝ ማለት ስለሆነ። ኦኬ ይህስ ምን ይላል? በተመሳሳይ አይን አይ እላለሁ። ኦኬ ከዛ ኤችኤን እንደ ሀ ቪኢን እንደ ቭ በአንድ ላይ ሲነበብ ሀ ቭ ሃቭ። ኦኬ ከዛ ቲኦን ቱ ማለት። ኦኬ መልካም። ኦኬ ወደዚህኛው ስንሄድ ደብሊው ኤን እንደ ዋ ኤስኤችን እንደ ሺ በአንድ ላይ ምን ብዬ ላነበው? ዋ ሺ ዋሽ። ኦኬ ሙሉ ልናነበው አይ ሃቭ ቱ ዋሽ። አይ ሃቭ ቱ ዋሽ ማጠብ አለብኝ ማለታችን ነው። እሺ ይህስ ምን ይላል? በተመሳሳይ አይን አይ እላለሁ። ኦኬ ከዛ ኤችን እንደ ሀ ቪኢን እንደ ቭ በአንድ ላይ ሀ ቭ ሃቭ። ኦኬ ከዛ ቲኦን እንደ ቱ። ኦኬ ወደዚህኛው ስንሄድ ሲኦን እንደ ኮ ሳይሆን እንደምን ነው የምናነበው? እንደ ካ ነው የምናነበው። ለምን? በሁለት ተነባቢዎች መካከል ነው የመጣ። ሲ ተነባቢ ነች፣ ኤም ተነባቢ ነች። ሶ በዚህን ጊዜ ሲኦን እንደ ካ ኤምኢን እንደ ም በአንድ ላይ ካ ም ካም። ሙሉ ላንበው አይ ሃቭ ቱ ካም። አይ ሃቭ ቱ ካም መምጣት አለብኝ ማለት ነው። እሺ ይህስ ምን ይላል? በተመሳሳይ አይን አይ እላለሁ። ኤችን እንደ ሀ ቪኢን እንደ ቭ በአንድ ላይ ሀ ቭ ሃቭ። ኦኬ ቲኦን ቱ። ኦኬ ከዛስ ቢ ዩ ዋይ በአንድ ላይ ባይ ሚል ድምፅ አለው። ባይ ያ ማለት ቢዩን እንደ ባ ዋይን እንደ ይ በአንድ ላይ ባ ይ ባይ ብለን እናነባለን። ሙሉ ሲነበብ አይ ሃቭ ቱ ባይ። አይ ሃቭ ቱ ባይ መግዛት አለብኝ ማለታችን ነው። እሺ ወደዚህኛው ስንሄድ አይን አይ እላለሁ። ኦኬ ከዛ ኤችኤን እንደ ሀ ቪኢን እንደ ቭ በአንድ ላይ ሀ ቭ ሃቭ። ኦኬ ቲኦን እንደ ቱ። ኦኬ ይስ ምን ይላል? ሲን ለብቻዋ እንደ ክ ኤልኤን እንደ ሊ ኤ ሳይለንት ነች ኤንን እንደ ን በአንድ ላይ ክ ሊ ን ክሊን። ሙሉ ሲነበብ አይ ሃቭ ቱ ክሊን። አይ ሃቭ ቱ ክሊን ማጽዳት አለብኝ ማለታችን ነው። መልካም ይህም በዚህ ካየን ወደዚህኛው ስንሄድ ኦኬ ኤችኢን እንደምን ማንበብ? እንደ ኸ ማንበብ። ኤልን ለብቻዋ እንደ ል ፒ ፕ ሚል ድምፅ አላት። ባለይና ሳነበው ኸ ል ፕ ኸልፕ። ኤሚን በቀላሉ ሚ ብሎ ማንበብ ነው። ስለዚህ ሙሉ ሲነበብ ኸልፕ ሚ ኸልፕ ሚ አግዘኝ ማለታችን ነው። እሺ የስ ምን ይላል? በደንብ ተመልከቱኝ ከዚህ ጋር ሁሌም ቢሆን ኤ በአንድ አናባቢና በስተቀኝ በኩል በስተግራ በኩል እንደምታዩት ሲ የተባለ አናባቢ አለ። እንደገን ከዚህ ጋር ደግሞ ኤል ኤል ሚል ሁለት ተነባቢ መጥቷል። ሁሌም ቢሆን ሁሌም በዚህን ጊዜ ሲኤ እንደ ካ ሳይሆን እንደ ኮ ነው የምታነቡት። ኮ ሚል ድምፅ አለው። ኮ እንላለን። ኤል ኤል እንደ ል በአንድ ላይ ኮ ል ኮል። ኤምኢን እንደነገርኳችሁ እንደ ሚ ማንበብ በአንድ ላይ ኮል ሚ ኮል ሚ ደውልልኝ ማለታችን ነው። እሺ ይህስ ምን ይላል? በተመሳሳይ ደብሊው ከአር ጋር ሲመጣ ደብሊው ምን አትልም አትነበብም። ስለዚህ ደብሊውን እንተውና አር አይን ራይ እንላለን። ቲኢን እንደ ት በአንድ ላይ ራይ እት ራይት። ኦኬ አይናቲን ኢት ብለን እናነባለን በአንድ ላይ ራይት ኢት ምን ማለት ነው? ጻፈው ማለታችን ነው። እሺ ይህስ ምን ይላል? ሲን እንደ ክ ኤልኢን እንደ ሊ ኤ ሳይለንት ነች ኤንን እንደ ን በአንድ ላይ ክ ሊ ን ክሊን። አይናቲን ኢት በአንድ ላይ ክሊን ኢት ምን ማለት ነው? አጽዳው ማለታችን ነው። እሺ ይህስ ምን ይላል? ደብሊው ኤን እንደ ዋ ኤስኤችን እንደ ሺ በአንድ ላይ ዋ ሺ ዋሽ። አይናቲን ኢት በአንድ ላይ ዋሽ ኢት ምን ማለት ነው? እጠበው ማለታችን ነው። እሺ ይህስ ምን ይላል? አርኢን እንደ ሪ ኤ ሳይለንት ነች ዲን እንደ ድ በአንድ ላይ ሪ ድ ሬድ። አይናቲን ኢት በአንድ ላይ ሪድ ኢት አንበው ማለታችን ነው። እሺ ወደዚህኛው ስንሄድ ኤችኦን እንደ ሆ ኤልን እንደ ል ዲን እንደ ድ በአንድ ላይ ሆ ል ድ ሆልድ። አይናቲን ኢት ብለን ያነበብ ነው። ስለዚህ በአንድ ላይ ሆልድ ኢት ሆልድ ኢት ስንል ያዘው ማለታችን ነው። ኦኬ
በእንደዚህ አይነት መንገድ ፕራክቲስ ካረግነን ከተለማመድነን እመኑኝ በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት ትችላላችሁ። ኦኬ የዛሬ ትምህርታችን ከዚህ ጋር እናቆማለን። የምለቃቸው ቪዲዮዎች ግን እየታየ አይደለም። ምንም አይነት ኮመንት፣ ሸር፣ ላይክ፣ ሳብስክራይብ እያየሁ አይደለም። ስለዚህ በቻላችሁት አቅም ኮመንት አድርጉ፣ ሸር አድርጉ፣ ላይክ አድርጉ። እናንተም ተጠቀሙበት፣ እኔንም አበረታቱኝ። የዛሬ ትምህርታችን ከዚህ ጋር እናቆማለን። ቀጣይ በሌላ ትምህርት እስከምንገናኝ ሰናይ ጊዜ ተመኘውላችሁ። ሰላም ሁኑ።